ሰላም ፍቅርና ደስታውን ያብዛላችሁ። ይህ የመስቀል ኃይልነ ቻናላችን ነው። ፈጣሪ አምላክ ከናንተ ጋር ይሁን፣ አሜን። ቻናላችን ይጎብኙ፣ ሼር፣ ላይክ እና ሰብስክራይብ ያድርጉ። ውድ አድማጮቻችን ዛሬ ይዘላችሁ የቀረብኩት ስለ አቡነ ሐራ ድንግል ነው። አቡነ ሐራ ድንግል የተወለዱት በደቡብ ጎንደር ሲሆን ፎገራ እየተባለ በሚጠራ ሜዳማ ስፍራ ልዩ ስሙ ደራ ቀበሌ ነው። የአባታቸው ስም ዮሐንስ፣ የእናታቸው ስም ወለተ ጊዮርጊስ ይባላል። የአባታቸው የራማ ቄሰ ገበዝ ነበሩ። የተወለዱት ጥቅምት 19 ቀን 1540 ዓመተ ምህረት ነው። አባታችን ይህን ስም ያገኙት ገና በ40 ቀናቸው ክርስትና በተነሱበት ዕለት ነው። ካህኑ አባታቸው 3 ሴት ልጆች በተከታታይ ሲወልዱ አምላካቸውን እዚህ በኋላ በእኔ እግር ተተክቶ ቤተክርስቲያን የሚያገለግል ልጅ ስጠኝ ብለው ፈጣሪያቸውን አብስተው በመለመናቸው እግዚአብሔር ጸሎታቸውን ሰምቶ ሐራ ድንግልን የመሰለ ማኅቶት ቤተክርስቲያን ልጅ ሰጣቸው። እድሜያቸው ለትምህርት ሲደርስ ካህኑ አባታቸው በአካባቢያቸው እንዲማሩ ለመምህር ሰጧቸው። መምህሩም በመጀመሪያ ፊደልና ንባብ፣ በኋላም መዝሙረ ዳዊትና ሌሎችን ቅዱሳት መጻሕፍትን በመቀጠልም የብሉይትና የሐዲሳትን ትርጓሜ በአጭር ጊዜ ውስጥ ካጠናቀቀ በኋላ በዘመናቸው ከነበሩት ግብፃዊ ጳጳስ ከአቡነ ስምዖን እጅ ማዕረገ ዲቁናን ተቀበሉ። በዚህም ቤተሰቦቻቸው በተለይም ካህኑ አባታቸው ደስ ተሰኙ። አባታችንም በትሕትና በንጽሕና ቤተ እግዚአብሔርን ያገለግሉ ነበር። በመቀጠልም የዚህ ዓለም ተድላና ደስታ ያልሳባቸው ጽድቅ ከትውልድ ቀያቸው በመውጣት የቃለ እግዚአብሔር ምንጭ ከሚመነጭበት፣ የቅኔ ማዕበል ከሚዋለልበት፣ የቅዱሳን መጻሕፍት ምስጢርን በሚመሰጠርበት፣ ያሬዳዊ ዜማ ከሚንቆረቆርበት እስከ ዛሬም ድረስ የቃለ እግዚአብሔር ምንጭ ካልደረቀባት ከታላቂቱ ገዳም የአብነት ትምህርት ቤተ ዲማ ጊዮርጊስ በመግባት ምስጢር በማደላደልና ሥርዓተ ገዳሙን በማጥናት እንዲሁም በጾም በጸሎት ተወስነው 40 ዓመት ሲሆናቸው አባ መዓዛ በተባሉት በገዳሙ መምህር እጅ ልብሰ ምንኩስናን ለብሰዋል። ከዚህ በኋላ ልብሰ ምንኩስናን ተቀብለው በመቀጠል ምንኩስናን አገልግሎት ጸንተው ከኖሩ በኋላ ድቁና ከሰጧቸው ጳጳስ ከአቡነ ስምዖን ዘንድ የቅስናን ማዕረግ ተቀብለው ወደ ቦታቸው ተመልሰዋል። አባታችን ለመነኩሴ በተወለደበት ቦታ መኖር ታላቅ ፈተና መሆኑን ስላመኑበትና ስለተረዱት ወደ ደብረ ሊባኖስ ገዳም ገቡ። በዚያም ገዳሙ እኚህን ታላቅ አባት ተቀብሎ ከደቂቅ ተክለ ሃይማኖት ጋር አንድ በመሆን ሲኖሩ የእናታቸው ወንድም አርከ መርዓዊ በድንገት አገኟቸውና እባክህ አንተ ወንድማችን ባጠገባችን ብትቀመጥ ለዓይናችን ተስፋ ነህና ወደ ሀገራችን እንሂድ ብለው አብስቶ ተማጸኗቸው። አባታችንም አጎታቸውን ላለማስቀየም ሲሉ እንግዳውስ በተወለድኩበት መንደር ሳይሆን ትንሽ ራቅ ወዳለ ቦታ የራሴን ገዳም መስርቼ እንድቀመጥ ሀገሬ ከደረስኩ በኋላ አንተም ዘመዶችም እንዳታስቸግሩኝ ቃል ግቡልኝ ብለው ቃል አስገብተው ከደብረ ሊባኖስ ወደ ፎገራ ገቡ። በተለይም በለምጥ በጠባሳና የተለያየ ምልክት ያላቸው ሁሉ በዚህ በሽታ ይፈወሳሉ። ከልጅነታቸው ጀምሮ መላ ዘመናቸውን ለፈጣሪያቸው በመገዛት ብቻ ያሳለፉት አባታችን ዕለተ ዕርፈታቸው መድረሱ ሲነገራቸው የመንፈስ ልጃቸውን ሰብስበው ልጆቼ ጆሮ ያልሰማውን ዓይን ያላየውን በሰው ልቦና ያልታሰበውን
እግዚአብሔር ለልጆቹ ያዘጋጀውን በጎ ዋጋን ታገኙ ዘንድ የተመረቃችሁ ሁኑ በማለት ልጆቻቸውን ከባረኩና ከተሰናበቱ በኋላ ጥር 11 ቀን 1625 ዓመተ ምህረት ከዚህ ዓለም ጻማ ድካም በ88 ዓመታቸው በሰላም አረፉ። መቃብራቸውም በዚያው በገዳማቸው ተፈጸመ። ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል። ማቴዎስ 10:42 መስቀል ኃይላችን ነው። መስቀል ኃይልነ። ሰላም ፍቅርና ደስታውን ያብዛላችሁ። ይህ የመስቀል ኃይልነ ቻናላችን ነው። ፈጣሪ አምላክ ከእናንተ ጋር ይሁን። አሜን። ቻናላችን ይጎብኙ፣ ሼር፣ ላይክ እና ሰብስክራይብ ያድርጉ። ቤተሰብ እንሁን። ይህ የእናንተው ቤት መስቀል ኃይልነ ቻናል ነው። መስቀል ቤዛችን ነው። መስቀል ኃይላችን ነው። ያመነው እንድናለን ድንናለን። ውድ የመስቀል ኃይልነ ቤተሰቦች ሰላም ሁኑ። በሚቀጥለው ፕሮግራማችን እስክንገናኝ ድረስ ሰላም ያብዛላችሁ። አሜን። ፈጣሪ አምላክ ከእናንተ ጋር ይሁን። አሜን። መስቀል መቆሚያ የሲረት በረሶ በርባዎቼ ታየሽኝ በፍቅር አዛሽ ቀረበኝ